الله أكبر الله أكبر ኢየሱስ አምላክ ነኝ ያለበትን የሚያሳየኝ ብሎ በድፍረት ይከራከራል። አዎ አለ ሞልቶ መጽሐፍ በሙሉ ከአባቴ ጋር አንድ ነኝ ብሎ ተናግሯል። ዮሐንስ 10:30 እኔና አብ አንድ ነን የሚለውን ጥቅስ ነው የወሰደው። አንድ ምን ይህንን ጥቅስ በመጥቀሱ ያው ኢየሱስ ከእግዚአብሔር ጋር ሆሞኡሲየስ ወይም ፍሮም ዋን ሰብስታንስ ከአንድ ንጥረ ነገር ወይም ተመሳሳይ ኔቸር ወይም ተፈጥሮ እንዳለው እየተናገረ ነው ብሎ ነው የወሰደው ሰውየው። የአስተሳሰብና መክንያው ግን ያው አናክሮኒስቲክ ሪዲንግ ኦፍ ስክሪፕቸር ነው። ምክንያቱም በኒቂያ ጉባኤ መነጽር የበፊቱን መጽሐፍትና መልእክት ለመተርጎም መሞከርና መረዳት የተሳሳተ ሪዝኒንግ ስለሆነ ማለት ነው። ግን እስቲ ፎር አግሪመንት ሴክ አሁን እንስማማ ከሰውየው ጋር ፋሌሺየስ ሪዝኒንግ ቢሆን ማለት ነው ወጥነቱንና ኮንሲስታንት መሆኑን ይህን ቄስን እንፈትሸው። ዮሐንስ ወንጌል ምዕራፍ 17 አንቀጽ 21 እስከ 22 ራሱ ኢየሱስ ስለ አማኞች እንዲህ ብሎ ለአብ ሲጸልይ እንሰማዋለን። አባት ሆይ አንተ በእኔ እኔም በአንተ እንዳለው ሁሉም አንድ እንዲሆን እንዲሁም አንተ እኔ እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ነው። እኛ አንድ እንደሆንን እነርሱም አንድ እንዲሆኑ የሰጠኸኝን ክብር እሰጥቻቸዋለሁ ይላል። አሁን እንግዲህ የኢየሱስና የአብ አንድነት አምላክነት ነው ብሎ የሚያምን ከሆነ ቄሱ እነርሱ ብሎ የጠራቸው አማኞች አንድነትን የሚያገኙት አምላክ በመሆን ነው ብሎ መቀበል ይኖርበታል ማለት ነው። ምክንያቱም እንደ እኛ አንድነት እነርሱም አንድ ከኛ ጋር እንዲሆኑ ስላለ ማለት ነው። they may be one as we are one ነው የሚለው በእንግሊዝኛው ብናየው